ሰላም ጤና ይስጥልን። ዛሬ ደግሞ የእግዚአብሔርን ቃል ይዤ መጥቻለሁ። መማማር ለሚገባንና ለሚያስፈልገን በጥሞና እንድትሰሙ እንድታዩ በጌታ ፍቅር አሳስባችኋለሁ። ሮሜ ምዕራፍ 8 ከቁጥር 17 ጀምሮ የእግዚአብሔር ቃል እንዲህ ይላል። መጽሐፍ ፈርዖን ኃይሌን ባንተ አሳይ ዘንድ ስሜም በምድር ሁሉ ይነገር ዘንድ ለዚህ አስነሳው ይላልና እንግዲህ የሚወደውን ይምረዋል፣ የሚወደውንም እልከኛ ያደርገዋል። ፈርዖን ብዙ የእግዚአብሔርን እጅ መቅሰፍትና መዓት በሕይወቱ፣ በቤተሰቡ፣ በኑሮው ላይ አይቶ በስንት ተግዳሮት ሙሴንና አሮንን አስጨንቆ እስራኤላውያኖችን እንደለቀቀ የእግዚአብሔር ቃል በግልጽ የሚነግረን የቃሉ እውነት ነው። በዚህ አይነት ሁኔታ ግን ህዝቡን እንዳይለቅ ለምን አደረገ ብለን ስናይ እግዚአብሔር የሚወደውን ይምረዋል፣ የሚወደውን ደግሞ ልቡን እልህኛ ያደርገዋል ይላል። ክብሩን ሊገልጽ ሲል እግዚአብሔር ክብሩን ሊያሳይ ሲል ለዓለም፣ ለሀገር፣ ለምናውቀው ለማናውቀው እግዚአብሔር ክብሩን ሊገልጽ ሲያስፈልገው አንዳንድ ጊዜ አንዳንድ ሁኔታዎች ላይ እልህኝነትን የሚያሳይበት ሁኔታ አለ። ምክንያቱም ፈርዖን እልህኛ የሆነው የበኩር ልጁን ሲያጣ በብዙ አይነት መቅሰፍትና መዓት ሲያልፍ በእልህኝነት እንዲጸና ያደረገው እግዚአብሔር የመጨረሻ ክንዱን በሕይወቱ ሊያሳይ ስለፈለገ እንደነበር መጽሐፍ ቅዱስ ይናገራል። በዚሁ ክፍል ስንመለከት እግዚአብሔር እልህኛ ኃይሌን በአንተ አሳይ ዘንድ ይላል። ኃይሌን በአንተ አሳይ ዘንድ እልህኛ አደረግኩ ይልና ሐሳቡን ከገለጸ በኋላ ዘጸአት ምዕራፍ 14:27 ላይ እግዚአብሔርም ግብፃውያን በባህር መካከል ጣላቸው፣ ውሃውንም ተመልሶ በላያቸው ወደ ባህር የገቡትን ሰረገሎች፣ ፈረሰኞች፣ የፈርዖንንም ሰራዊቶች ሁሉ ከደነ፣ ከነርሱም አንድስ እንኳን አልቀረም ይላል። እንግዲህ እንደዚህ ነው። እኛ ባልገባን፣ እኛ ባላወቀን ሰልፍና ፈተና፣ መከራና የተለያዩ ተግዳሮቶች በሕይወታችን ሲሆኑ እጅ መስጠት የለብንም። ምክንያቱም እግዚአብሔር ክብሩን ሊገልጽ፣ እግዚአብሔር ኃይሉን ሊያሳይ፣ እግዚአብሔር ጠላቶቻችንን ሬሳ ሊያሳየን፣ ለመጨረሻ ጊዜ ላንመለከታቸው፣ ለመጨረሻ ጊዜ ላይገዳደሩን፣ የእግዚአብሔርን ክንድና ኃይል እንዲያዩ ልባቸውን እልህኛ አድርጎት ይሆናል ብለን በማሰብ በጸሎትና በምስጋና በእግዚአብሔር ፊት መጠበቅ መቻል እና ሰልፋችንን በጸሎት መዋጋት መቀጠል እንዳለብን የሚያስመሰክር ክፍል ነው። ተባረኩልኝ። እወዳችኋለሁ። ባይ ባይ።